በስጋዬ ይቀስፈኛል በነፍሴ ይፈርድብኛል ብለው ማሰብ የተሳናቸው ሰዎች የበቀሉበት ነውርን ጌጥ ያደረጉ ከባህል ከወግ ከእሴት ያፈነገጡ ከሞራል ልዕልና የወረዱ ከሰውነት ባህሪ የወጡ ማንነታቸው የተሰለበባቸው ሰዎችን የምናይበት አይቶ መንቀፍ የስዕሉን ባለቤት ድንግል ማርያምን መንቀፍ ነው። አሁን ጉዳያቸው ከስዕሉ ጋር አይደለም። የስዕሉ ባለቤት ከሆነችው ከድንግል ማርያም ጋር መናፍቃን የመረረና የከፋ ጥላቻ ከተወለድ ጀምሮ ሰይጣን እረፍት አላገኘም። በአንቺ ታመመ፣ በልጅሽ ተጨነቀ፣ ከፍጡራን መካከል እንዳንቺ የሚጠላው የለም ይላል። ድንግል ማርያምን ሰይጣን እንደ ድንግል ማርያም የሚጠላው የለም እና የግብር ልጆቹ ደግሞ የሰይጣንን መመሪያ እያስፈጸሙ መሆኑን ማወቅ መቻል አለብን። ሰውና እግዚአብሔርን አገናኝቷል። ቅዱሳት ስዕላት የሰውና የእግዚአብሔር መግባቢያ። ቅዱሳት ስዕላት ፊት ቆሞ መጸለይ ስዕልን ማምለክ አይደለም። ለስዕሉ ባለቤት ያለንን አክብሮትና ፍቅርን መግለጥ ነው። ከእናንተ መካከል አንድ ሰው በሞት ሲወሰድ ፎቶውን ይዛችሁ ደረት እየደቃችሁ የምታለቅሱት ለምንድን ነው? ሰውየውን እያሰባችሁ ነው ወይስ ፎቶውን እያሰባችሁ ነው? ለረቅ ወለቀለም ወለግብረ እድ ይላል። እኛ የምንሰግደው ለቀለሙ አይደለም። እኛ የምንሰግደው ለወረቀቱ አይደለም። የምንሰግደው ለፍሬሙ አይደለም። የምንሰግደው ለሰው እጅ ስራ አይደለም። የስዕሉ ባለቤት ለሆነው ነው አክብሮታችን የምንገልጠው። ዓይናችን የምናየው፣ በጆሮአችን የምንሰማው፣ በቴሌቪዥን መስኮት የምንመለከተው፣ በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች ምዕራባውያኑን እንድንወርስ የሚገፋፉ ናቸው። ትውልዱን ለነውር ለብልግና የሚቀርጹ ቲክታከሮችን የምናይበት ዘመን ላይ ደርሰናል። የምዕራባውያን ተልእኮ ያላቸው አድራሽ ፈረሶች አባቶቻችን ያወረሱንን ውርስ እንድንጥል እንድንንቀው የሚያደርገን ነው ያካሄድ ወገን። በነገራችን ላይ አሁን የነገርኳችሁ ነገር መጽሐፍ ቅዱስ ላይ ያሉ ሐሳቦች ናቸው አይደል? በሙሉ ድርሳናት ላይ ገድላት ላይ ቢሆኑ ኑሮ መናፍቃኑ ይስቁብን ነበረ፣ ይሳለቁብን ነበረ። ደግነቱ ግን እያንዳንዱን ጥቅስ የነገርኳችሁ ከመጽሐፍ ቅዱስ የማይቀበሏቸው ነገር ግን በመጽሐፍ ቅዱስ የተጻፉ አንድ ሶስት ማሳያዎች ማለት ግማሽ ማለት ነው። ግማሹን አምናለሁ የሚል ግማሹን ደግሞ አላምንም የሚል ማለት ነው። ከሃዲ ነው እንዳትሉት የመጽሐፍ ቅዱስን ከመጽሐፍ ቅዱስ ይጠቅሳል። አማኝ ነው እንዳትሉት ደግሞ የመጽሐፍ ቅዱስን ሙሉ ሐሳብ አይቀበልም። ግማሽ እውነት፣ ግማሽ ውሸት፣ ግማሽ ክደት፣ ግማሽ እምነት የያዘ ማለት ነው። መናፍቅ ማለት ግማሽ ጥሎ ግማሽ አንጠልጥሎ፣ ግማሽ ልጩ ግማሽ ጎፈሬ ማለት ነው። አያችሁ፣ መናፍቅ ማለት ገደል አፋፍ ላይ የቆመ ነው። ወይ ወደ ገደሉ አልገባ ወይ ሜዳ ላይ። አንዳንዶቻችን ክርስትናችን በብልጽግና ነው የምንለካው፣ በቁስ ነው የምንለካው። በቁስ የሚለካ ክርስትና የለንም ኦርቶዶክሳውያን። እንዴ እኛው መንፈሳውያን የምንሆነው ሃይማኖተኞች የሆንነው ክርስቲያኖች የሆንነው ሀብታም ለመሆን አይደለም። የሥጋ ጎደሏችን ለመሙላት አይደለም። የሥጋ ቋጠሯችን እንዲፈታ አይደለም። ለመጽደቅ ነው። መንግሥቱን ለማውሃ ከስዕሉ ወጣ። እግዚአብሔር በቅዱሳት ስዕላት ላይ ታምር ያደርጋል ያልኳችሁ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም በጤና አሸጋገራችሁ አሸጋገረን። ሁለት ኪሩቤል ከተቀጠቀጠ ወርቅ ሥራ፣ አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በአንድ ወገን አድርገህ ሥራው። ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ስዕል እንዲሳል ስዕል እንዲሰራ ያዘዘ እግዚአብሔር መሆኑን እንነጋገራለን። እግዚአብሔር በቅዱሳት ስዕላት ላይ አድሮ ድንቅ ሥራ እንደሚሰራ ታምራትን እንደሚፈጽም እንማማራለን። ይህንን ኃይለ ቃል የመረጥኩበት ምክንያት ሰሞኑን አንዲት ሴት የድንግል ማርያምን ስዕል በመቅደድ ምራቅ በመጥፋት የድፍረት ጥግ አይተናል። እንግዲህ ዘመኑን አስጨናቂ ካደረጋቸው ነገሮች መካከል አንዱ ይህ ነው። ነቢዩ ቅዱስ ዳዊት የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቅ ይላል። በእውነት ሁላችንንም ከድፍረት ኃጢአት ይጠብቀን። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ወዘንተ አይምር ከመ በዳህሪ መዋዕል
ይመጻ ዓመታት እኮያት በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ እወቅ ይላል። ዝም ማለት የሚያስጨንቅበት መናገር የሚያስጨንቅበት ዘመን ነው እና ዘመኑን አስጨናቂ ካደረጋቸው ነገሮች መካከል ተሳዳቢዎች፣ ደፋሮች ይነሳሉ ይላል። ሰሞኑን ያየነው ይህንን ነው። ኦርቶዶክሳውያን እግዚአብሔርን የሚሳደቡ የእግዚአብሔር ማደሪያ የሆነች ድንግል ማርያምን የሚሳደቡ በቅዱሳን ላይ የሚሳለቁ ሰዎችን የምናይበት ዘመን ላይ ደርሰናል። በስጋዬ ይቀስፈኛል፣ በነፍሴ ይፈርድብኛል ብለው ማሰብ የተሳናቸው ሰዎች የበቀሉበት ነውርን ጌጥ ያደረጉ ከባህል ከወግ ከእሴት ያፈነገጡ ከሞራል ልዕልና የወረዱ ከሰውነት ባህሪ የወጡ ማንነታቸው የተሰለበባቸው ሰዎችን የምናይበት ዘመን ሆኗል። ኃጢአት እንደ ጽድቅ፣ ነውር እንደ ቅድስና የተቆጠረበት፣ ልቅነት የተስፋፋበት፣ የሰው ልጅ ከክብሩ ወርዶ እንስሳትን የመሰለበት፣ ያልሰራሁት ኃጢአት ምንድን ነው እያለ የሚረክስበት፣ ፈሪሃ እግዚአብሔር ከሰዎች አይምሮ ውልቅ ብሎ የወደቀበት ዘመን ላይ ነው ያለነው ኦርቶዶክሳውያን። ይህ በጣም ዘመኑን አስጨናቂ ያደረገው አንዱ ይሄ ነው። የተዋህዶ ልጆች ሀፊረ ገጽ የጠፋበት ዘመን፣ በአደባባይ ነውርን የሚናገር ነውርን የሚፈጽም ትውልድ የበቀለበት ዘመን ነው። አንዳንድ ጊዜ ሰው ምን ይለኛል ባንል እንኳን እግዚአብሔር ምን ይለኛል ማለትን መልመድ ያስፈልግ ነበረ። ሀፍረት እኮ በክርስትና አስተምሮ ትልቅ ጸጋ ነው። ሰው ክርስትናው ማሽቆልቆል የሚጀምረው ሀፊረ ገጽ የሚባለውን ነገር ሲያጣ ነው። እንዳልኳችሁ ሀፍረት ጸጋ ነው። በሚገባ ማፈር፣ በማይገባ ደግሞ አለማፈር ማለት ነው። ይትፈር በይንተ ሙቁ ለክርስቶስ ይላል ቅዱስ ጳውሎስ ጢሞቴዎስን። የክርስቶስ እስረኛ በመሆንህ አትፈር ይላል። ሰው በማይገባው ነገር ላይ ያፍራል፣ በማያሳፍረው ነገር ላይ ያፍራል፣ በሚያሳፍረው ነገር ላይ ደግሞ አያፍርም። ነውርን በአደባባይ ሲናገር፣ ነውርን በአደባባይ ሲፈጽም፣ ተገላልጦ ሲሄድ፣ የአራዊትን ስዕል ትውልዱ ሲያስነቅስ አያፍርም። ኦርቶዶክሳዊ ነኝ ለማለት፣ ባለማተብ ነኝ ለማለት፣ እውነትን ለመመስከር፣ እውነትን ለመናገር ግን ትውልዱ የሚያፍር ሆኗልና የሚገባውን ሀፍረትና የማይገባውን ሀፍረት ለይቶ የማያውቅ ትውልድ የበቀለበት ዘመን ላይ ነው ያለነውና ዘመኑን አስጨናቂ ያደረገው ይህ ነው ልላችሁ ፈልጌ ነው። በድንግል ማርያም ላይ ምራቅ በእመቤታችን ስዕል ላይ ምራቅ ስትተፋ ወይም ደግሞ ስዕሏን ስትቀድ ሴትየዋ ተመልክተናል አደለ? የሁላችሁ በዚህ በትርጓሜ ወንጌል ላይ አንድ የተጻፈ ቃል አለ። ማቴዎስ 5 ላይ ጽሑፉን አይቶ መንቀፍ ጸሐፊውን መንቀፍ ነው፣ ሕንፃውን አይቶ መንቀፍ ሐናጺውን መንቀፍ ነው፣ ሰውን አይቶ መንቀፍ እግዚአብሔርን መንቀፍ ነው። ዘሰኬ ጸረፈ ላይ ለሰብ ጸረፈኬ ላይ ለእግዚአብሔር ይላል። ፍጥረቱን አይቶ መናቅ እግዚአብሔርን እንደ መናቅ ነው ይላል። ስዕሉን አይቶ መንቀፍ የስዕሉን ባለቤት ድንግል ማርያምን መንቀፍ ነው። አሁን ጉዳያቸው ከስዕሉ ጋር አይደለም። የስዕሉ ባለቤት ከሆነችው ከድንግል ማርያም ጋር መናፍቃን የመረረና የከፋ ጥላቻ አላቸው። ይህንን መረዳት መቻል አለባቸው። ለነገሩ ወደው አይደለም፣ አስቀድሞም መጻሕፍት ነግረውናል። የአባ ዘጊዮርጊስ ዘጋስጫ በዚህ በማስከኞ ድርሰቱ አርጋኖን በተባለው አንቺ ከተወለድሽ ጀምሮ ሰይጣን እረፍት አላገኘም፣ በአንቺ ታመመ፣ በልጅሽ ተጨነቀ፣ ከፍጡራን መካከል እንዳንቺ የሚጠላው የለም ይላል። ድንግል ማርያምን ሰይጣን እንደ ድንግል ማርያም የሚጠላው የለም እና የግብር ልጆቹ ደግሞ የሰይጣንን መመሪያ እያስፈጸሙ መሆኑን ማወቅ መቻል አለብን ኦርቶዶክሳውያን። ስዕል እንዲሳል ስዕል እንዲሰራ ያዘዘ እግዚአብሔር ነው። የመጀመሪያውም ሰዓሊ ሙሴ ነው። እንዲያውም በኦሪት ዘኍልቍ ምዕራፍ 7 ቁጥር 89 ላይ ምን ይላል? በኪሩቤል ስዕል መካከል እግዚአብሔር ሙሴን ያናግረው ነበረ ይላል። እግዚአብሔር ሲናገር ሙሴ መልስ ይሰጣል። ሙሴ ሲናገር ደግሞ እግዚአብሔር መልስ ይሰጣል። ስዕል ሰውና እግዚአብሔርን አገናኝቷል።
ቅዱሳት ስዕላት የሰውና የእግዚአብሔር መግባቢያ ቋንቋዎች ናቸው። ስዕል ሰውና እግዚአብሔርን ስላገናኘ ሁለተኛ ዜና ምዕራፍ 3 ቁጥር 14 ላይ ከሰማያዊውም ከሐምራዊውም ከጥሩም በፍታ መጋረጃን ሰራ፣ ኪሩቤልንም ጠለፈበት ይላል። የመላእክትን ስዕል ሳለበት ማለት ነው። ኦርቶዶክሳውያን ልክ ዛሬ እኛ በቤተ ክርስቲያን ቅዱሳት ስዕላት ግድግዳ ላይ እንደሚሳሉ በየቤታችን ግድግዳ ላይ እንደሚሳሉ እንደሚለጠፉ ማለት ነው። የኪሩቤልን ጠለፈበት፣ የመላእክትን ስዕል ሳለበት። ለምን? ሰውና እግዚአብሔርን ስላገናኘ፣ ስዕል ሰውና እግዚአብሔርን ስላነጋገረ ማለት ነው። ታዲያ እንዴት ጣዖት ሊባል ይችላል? አሁን ብዙ ጊዜ መናፍቃኑ ኦርቶዶክሶች ቅዱሳት ስዕላትን ያመልካሉ፣ ስዕላትን ያመልካሉ። ብዙ ጊዜ መናፍቃን የሚሉት ስዕላትን ያመልካሉ ኦርቶዶክሶች፣ ለስዕላት ይሰግዳሉ፣ ስዕል ጣዖት ነው ይሉናል። ለዚህም አንድ ጥቅስ ያነሳሉ። ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ባለው በታች በምድር ካለው ከምድር በታችም ባለው ለተቀረጸ ምስል አትስገድ፣ አታምልካቸው፣ አትስገድላቸው የሚል ቃል ተጽፏል። እውነት ነው። ለተቀረጸ ምስል መስገድ እንደማይገባ እግዚአብሔር በማይታበል ቃሉ ነግሮናል። ነገር ግን ይህ ጥቅስ ቅዱሳት ስዕላትን፣ የመላእክትን ስዕል፣ የድንግል ማርያምን ስዕል፣ የጻድቃን የሰማዕታትን ስዕል የሚወክል አይደለም። ፍየል ወዲያ ቅዝምዝም ወዲያ ነው ነገሩ። የማይወክሉ ነገሮች እንደሚወክሉ ተደርገው ሲጠቀሱ እጅግ ያሳዝናል። ኦርቶዶክሳውያን ለምን መሰላችሁ? ይህ በዲያብሎስ መምህርነት ሐይዛብ ስለሰሯቸው ጣዖታት የሚናገር ነው። ሐይዛብ በዲያብሎስ መምህርነት በዲያብሎስ አስተማሪነት ዓይን እያላቸው የማያዩ፣ እጅ እያላቸው የማይሰጡ፣ እግር እያላቸው የማያደርሱ ከወርቅ ከብር የተሰሩ ቀልጠው የሚጠፉ የሰው እጅ ስራዎችን ጣዖታትን አቁመው ያመልኩ ነበረ። እነዚህ ጣዖታት እግዚአብሔርን ተክተው በእግዚአብሔር ቦታ ላይ የቆሙ ስለነበረ ለነዚህ ነው አትስገድላቸው፣ አታምልካቸው የተባለ። ምክንያቱም ለቅዱሳት ስዕላት አለመሆኑን አታምልካቸው፣ አትስገድላቸው የሚለው ቃል በራሱ ማረጋገጫ ነው። ለምን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት እንደማይመለኩ ማንም ያውቃል። መቼም የመረረ ጥላቻ የስም ማጥፋት ዘመቻ ካልሆነ በስተቀር ቤተክርስቲያኒቱ ስዕላትን እንደማታመልክ ይታወቃል። ኦርቶዶክሳውያን ለቅዱሳት ስዕላት ክብር እንሰጣለን። በቅዱሳት ስዕላት ፊት ቆመን እንጸለያለን እንጂ ስዕልን አናመልክም። እሱን ኋላ እናየዋለን። ስለዚህ ለጣዖታት የተነገረ ኃይለ ቃል ነው። በጠቀስኩላችሁ ርዕስ ባደረግኩት ኃይለ ቃል ላይ 2 ኪሩቤል ከተቀጠቀጠ ወርቅ ሥራ፣ አንደኛውን ኪሩብ በአንድ ወገን፣ አንዱን ኪሩብ በአንድ ወገን፣ ሁለተኛውን ኪሩብ በአንድ ወገን አድርገህ ሥራ ይላል። ታዲያ እግዚአብሔር መናፍቃን እንደሚሉት ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ ያለው ጥቅስ ስዕላትን የሚወክል ከሆነ እዚህ ላይ ደግሞ እግዚአብሔር ሙሴን ስዕልን እንዲቀርጽ ስዕልን እንዲሰራ ለምን አዘዘው? ነው እግዚአብሔር እንደ ሰው አንደበቱ ይቀያየራል ማለት ነው? ሎቱ ስብሐት። እንዴት ይሆናል? ኦርቶዶክሳውያን እያንዳንዱ የራሱ የሆነ ትርጉም እንዳለው ነው የሚያሳየው። አንዱ ቃል ከሌላው ቃል ጋር አይገናኝም። አሁን የጠቀስኩላችሁ ስዕልን መስራት ቅዱሳት ስዕላትን መቅረጽ እንደሚገባ የሚያስተምረን ኃይለ ቃል ነው። ምክንያቱም ከተቀጠቀጠ ወርቅ ነው የሚለው። ታዲያ ከተቀረጸ ምስል ማለት እኮ ነው። እና እዛ ላይ ለተቀረጸ ምስል አትስገድ፣ አታምልክ ካለ እዚህ ላይ እግዚአብሔር ለምን እንዲህ አለ? እያችሁ ያኛው ለጣዖታት የተነገረ ነው። ይህ ደግሞ ቅዱሳት ስዕላትን መቅረጽ መሳል እንደሚገባን የተነገረ ነው። በሙሴ በኩል እግዚአብሔር መመሪያውን አስተላልፏል። ለምን እንዲህ አደረግክ አይባል። መቼስ እግዚአብሔር ወቃሽ የለበት ከሳሽ የለበትም። መኑ ዘይብሎ ዘንተ አይሰምከው ዘንተ አሰነይከ፣ ይህንን እንዲህ አደረግ፣ ይህንን አበላሽ፣ ይህንን አሳመርክ ብሎ የሚወቅሰው እሱን ማን ነው ይላል። በቃ በሙሴ በኩል
እግዚአብሔር ቅዱሳት ስዕላት እንዲሳሉ፣ እንዲሰሩ፣ እንዲቀረጹ እግዚአብሔር መመሪያ አስተላለፈ እኮ። ያንን መመሪያ ተቀብሎ መሄድ ነው የእኛ ድርሻ። ኦርቶዶክሳውያን በቅዱሳት ስዕላት ፊት ቆሞ መጸለይ ስዕልን ማምለክ አይደለም። ለስዕሉ ባለቤት ያለንን አክብሮትና ፍቅርን መግለጥ ነው። ከእናንተ መካከል አንድ ሰው በሞት ሲወሰድ ፎቶውን ይዛችሁ ደረት እየደቃችሁ የምታለቅሱት ለምንድን ነው? ሰውየውን እያሰባችሁ ነው ወይስ ፎቶውን እያሰባችሁ ነው? ወገኖች ሰውየውን እያሰባችሁ እኮ ነው። ፎቶ የሚስም ሰው አለ እኮ። ለምንድን ነው ፎቶውን የሚስመው? ፎቶውን እያሰበ ወይስ ሰውየውን እያሰበ? ሰውየውን እያሰበ ነው ፍቅሩን የሚገልጠው። ዓለም ዝና የሰጠቻቸውን ሰዎች መሪዎችን ልንላቸው እንችላለን። አርቲስቶችን፣ ዘፋኞችን ልንላቸው እንችላለን። ፖስተር እየገዛ ቲሸርት ላይ ፎቶአቸውን እያስለጠፈ ሚስ የሚያደንቅ ትውልድ አለ አይደል እንዴ? ለምን? ምናልባት ለነሱ ካለው አክብሮትና ፍቅር የተነሳ ሊሆን ይችላል። እኛም በቅዱሳት ስዕላት ፊት ቆመን የምንጸልየው ለስዕሉ ባለቤት ያለንን አክብሮትና ፍቅር ለመግለጥ ነው። በድንግል ማርያም ስዕል ፊት ቆሜ ስጸልይ፣ መብራት ሳበራ፣ ዕጣን ሳጥን ስሳለም ለእመቤታችን ያለኝን አክብሮትና ፍቅር ለመግለጥ ነው። ይህንን መረዳት መቻል አለብን። አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ ይላል። እኛ የምንሰግደው ለቀለሙ አይደለም። እኛ የምንሰግደው ለወረቀቱ አይደለም። የምንሰግደው ለፍሬሙ አይደለም። የምንሰግደው ለሰው እጅ ሥራ አይደለም። የስዕሉ ባለቤት ለሆነው ነው አክብሮታችን የምንገልጠው። ኦርቶዶክሳውያን እግዚአብሔር በቅዱሳት ስዕላት ታምር ይፈጽማል፣ ድንቅ ነገር ያደርጋል። ለንጽጽር የሚሆኑ ነገሮችን እናንሳ። ኦሪት ዘጸአት ምዕራፍ 4 ቁጥር 17 ላይ እግዚአብሔር በሙሴ ብትር ኃይሉን ገልጧል። የኤርትራን ባህር የሙሴ ብትር ከፍላለች፣ ሕዝቡን በደረቅ አሻግራለች። እግዚአብሔር በሙሴ ብትር ኃይሉን ከገለጠ ታምር ከሰራ በቅዱሳት ስዕላት ላይ እንዴት ድንቅ ሥራ አይሰራም? እንዴት ታምሩን አያሳይም? በደንብ እንድታነጻጽሩ ፈልጋለሁ። በቢታንያ ድንጋዮች ላይ እግዚአብሔር ታምር አልሰራም እንዴ? የሉቃስ ወንጌል ምዕራፍ 19 ቁጥር 42 ላይ ጀምሮ እንደተጻፈው የቢታንያ ድንጋዮች አፋውጥተው ዘምረዋል እኮ። ድንጋይን ቀዳሽ አድርጎ እግዚአብሔር አስነስቷል እኮ አይደል እንዴ? እና ድንጋዩ እንዲናገር እግዚአብሔር ካዘዘ፣ በድንጋዩ ላይ ድንቅ ሥራውን ከሰራ ዛሬ በቅዱሳት ስዕላት ላይ እግዚአብሔር ታምሩን መስራት አይችልም? በእውነት እንድታነጻጽሩ ስለምፈልግ ነው። ኦሪት ዘኍልቍ ምዕራፍ 22 በበለዓም አህያ ላይ እግዚአብሔር ታምሩን አልገለጠም? አፍ አውጥታ እንድትናገር አላደረገም? እና በቅዱሳት ስዕላት ላይ እግዚአብሔር ድንቅ ሥራ ቢሰራ ምን ይገርማል? ሌላም ንጽጽር እናንሳ። የሐዋርያት ሥራ ምዕራፍ 11 ቁጥር 19 ላይ እግዚአብሔር በጳውሎስ እጅ የሚያስገርም ታምር ያደርግ ነበረ ይላል። ቅዱስ ጳውሎስ ሕዝቡን ሰብስቦ ጉባኤ ዘርግቶ ሲያስተምር ከቆየ በኋላ አጋንንት ያደረባቸው በልዩ ልዩ ደዌ የሚሰቃዩ ሰዎች ልብሱን እየቆረጡ አካላቸውን ሲታሹበት አጋንንት እየወጡ እየጮሁ የሄዱ ነበረ። አያችሁ፣ እግዚአብሔር በጳውሎስ ልብስ ታምር አደረገ። በስዕሉማ ታምር እንዴት ማድረግ? ያ ስዕል እኮ የተሳለው በቅዱሱ በጻድቁ በሰማይቱ አርአያና አምሳል እኮ ነው የተሳለው። እና በጳውሎስ ልብስ እግዚአብሔር ታምር ከሰራ በስዕሉ ላይ ታምር ማድረግ ይችላል። የሐዋርያት ሥራ ምዕራፍ 5 ቁጥር 15 እግዚአብሔር በጴጥሮስ ጥላ ድውይ ይፈውስ ነበረ። ጴጥሮስና ዮሐንስ ለጸሎት ሲሄዱ የተለያዩ ሰዎች ሕመምተኛ ወገኖቻቸውን ባልጋ እየያዙ ያመጡ ነበረ እና ጥላቸው ባረፈበት ቦታ ላይ ወረፋ ሲይዘው ይደረድሯቸው ነበረ። የጴጥሮስና የዮሐንስ ጥላ ሲያርፍባቸው ከሕመማቸው ይፈወሱ ነበረ። የጴጥሮስ ጥላ የታመመ ከፈወሰ የድንግል ማርያም ስዕል እንዴት ፈውስ አይሰጥም? እንዴት ታምሩን መግለጥ አይችልም? ኦርቶዶክሳውያን ሌላም ጥቅስ እናንሳ። ሁለተኛ ነገሥት ምዕራፍ 2 ቁጥር 8 እና ቁጥር 14ን አስተውሉ ኦርቶዶክሳውያን። ይህን በነገራችን ላይ ኦርቶዶክሳውያን ይህንን የምነግራችሁ
አሁን የጠቀስኩላችሁ ነገሮች በድርሳናት ላይ በገድላት ላይ ቢሆን ኑሮ መናፍቃን እንዴት እንደሚሳለቁብን ታውቃላችሁ። ደግነቱ ግን አሁን የጠቀስኳቸው ነገሮች በሙሉ የተዘረዘሩት መጽሐፍ ቅዱስ ላይ ነው። ኋላም የምናየው ነገር አለ እና ሁለተኛ ነገሥት ምዕራፍ 2 ቁጥር 8 እና ቁጥር 14 ላይ ኤልያስ የምድር ጉዞውን አጠናቆ እግዚአብሔር ወደ ሰማይ እንደሚያርግ ነገረው። ጉዞውን ጀመረ። ኤልሳ ደቀ መዝሙሩ አብሮት ተከተለ። ዮርዳኖስ አካባቢ ሲደርሱ የዮርዳኖስ ወንዝ ጢም ብሎ ሞልቶ ነበርና ኤልያስ አንገቱ ላይ ያለውን መጎናጸፊያ ተርትሮ የዮርዳኖስን ወንዝ ለሁለት ሲመታው ወንዙ ግራና ቀኝ ተከፈለ። ኤልያስና ኤልሳ በደረቅ ተሻገሩ። ከዛ ኤልያስ ኤልሳን ምን አለው? ሳልወሰድ አደርግልህ ዘንድ ከኔ የምትሻው ነገር ምንድን ነው አለው። አባቴ መንፈስ በእኔ ላይ 2 እጥፍ እንዲሆን እፈልጋለሁ አለ። ይቅርታ፣ መንፈስ በእኔ ላይ 2 እጥፍ እንዲሆን እፈልጋለሁ አለ። ኤልሳ መንፈሳዊውን ነገር ለመነ። ስጋዊውን ሳይሆን መንፈሳዊውን ነገር አስቀደመ። ምድራዊውን ሳይሆን ሰማያዊውን ነገር ናፈቀ። አባቴ በረከት በእኔ ላይ እጥፍ ሆኖ ይደርብኝ አለው። እጥፍ ሆኖ ይደርብኝ አለው። ብታየኝ ይሆንልሃል አለው። ምን ማለት ነው ብታየኝ ማለት? ብታምን ያልከው ነገር ሁሉ ይደረግልሃል አለው። አምኛለሁ አለ። ኤልያስ ወደ ሰማይ ተነጠቀ። በእሳት ሰረገላ መጎናጸፊያውን ወረወረለት። አባቱ የወረወረለትን መጎናጸፊያ ተቀበለ። ከአባቱ መጎናጸፊያን ወረሰ። በእውነት ኤልሳ ከኤልያስ መጎናጸፊያውን ወረሰ። እናንተስ ከአባቶች መውረስ የምትፈልጉት ነገር ምንድን ነው? በጎውን እባካችሁ ውረሱ። አሁን በዓይናችን የምናየው፣ በጆሮአችን የምንሰማው፣ በቴሌቪዥን መስኮት የምንመለከተው፣ በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች ምዕራባውያኑን እንድንወርስ የሚገፋፉ ናቸው። ትውልዱን ለነውር ለብልግና የሚቀርጹ ቲክታከሮችን የምናይበት ዘመን ላይ ደርሰናል። የምዕራባውያን ተልዕኮ ያላቸው አድራሽ ፈረሶች አባቶቻችን ያወረሱንን ውርስ እንድንጥል እንድንንቀው የሚያደርገን ነው። ያካሄድ ወገኖች በጣም መንቃት ያስፈልጋል። የእኛ አባቶች ብዙ ነገር አውርሰውን አልፈዋል። ፊደል ጽፈው፣ ስነ ጽሑፍ አዘጋጅተው፣ ውቅር ሰርተው፣ ገዳማትን ገድመው፣ የአብነት ትምህርት ቤት ከፍተው፣ ቅዱሳት ስዕላትን አውርሰውን፣ ብዙ ነገር አውርሰውን ሂደዋል። ይህንን መውረስ፣ ይህንን ውርስ መጠበቅ የእያንዳንዳችን ድርሻ ይሆናል። ቲክቶክ ላይ በሚፈጠር ግርግር፣ ቲክቶክ ላይ ባለ ጫጫታ ሚቀየር አቋም የለንም። አባቶቻችን ያስረከቡን ውርስ እያንዳንዱ መጽሐፍ ቅዱሳዊ መሆኑን መረዳት ያስፈልጋል። ኦርቶዶክሳውያን እና ኤልሳ የአባቱን መጎናጸፊያ ጠምጥሞ ሲመለስ አሁንም የዮርዳኖስ ወንዝ ሞልቷል እና የኤልያስ አምላክ ወዴት አለ አለ። ምክንያቱም ኤልያስ በመጎናጸፊያው ዮርዳኖስን ሲመታው ዮርዳኖስ ለሁለት ተከፍሎ ኤልሳና ኤልያስ ሲሻገሩ ባይኑ አይቷል። ያን ጊዜ ኤልያስን የረዳ አምላክ እኔንም እርዳኝ ነው። የኤልያስ አምላክ የኔም አምላክ ነህ፣ ኤልያስን የረዳ አምላክ እኔንም እርዳኝ ብሎ ወንዙን ሲመታው ለሁለት ተከፈለ። የኛ ጋቢ፣ የኛ ካባ፣ የኛ ሻሽ ተሰብስቦ አባይን ቢመታ፣ አንድን ትልቅ ወንዝ ቢመታ መከፈል ይችላል? የቅድስና ሕይወት ስለሌለ የለም። ቅዱሳን ግን የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅዱሳን የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለመቋሚያቸው ለጥምጥማቸው ተርፎ ድንቅ ስራ ይሰራሉ እያልኳቸው ነው ኦርቶዶክሳውያን። ሌላም ጥቅስ ልጨምራችሁ። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 ጀምሮ አንድ የምናገኘው ታሪክ አለ። ኤልሳ ጉባኤ ተክሎ ወንበር ዘርግቶ ደቀ መዛሙርት ያስተምር ነበርና ደቀ መዛሙርቱ ቁጥራቸው እየበዛ ሄደ። ጸበበነ ማይደር ኑ ንግዝ ምጸወ ወንንስ ካላ ማይደረ፣ ቤት ጠበበን እና ጎጆ መስራት አለብን ብለው ተማሪዎቹ እንጨት ወዳለበት ስፍራ ሲሄዱ ኤልሳም የትሕትና መምህር ነውና አብሯቸው ሄደ። ከደቀ መዛሙርቱ መካከል አንዱ ከዛፍ ላይ ወጥቶ ሲቆርጥ መጥረቢያ ወይም ምሳሩ እጀታው ላይ ወልቆ ባህር ውስጥ ገባ። ዝኒ ህቡይ እግዚእ ዝኒ ህቡ፣
ያውም የተውሶ ጠፋ ጨርሶ ብሎ ተማሪው አለቀሰ። ያው የተውሶ ነው፣ ምክንያቱም ተማሪዎች ምንም ነገር የላቸውምና ከሰው የተዋሱት ነው። በዚህን ጊዜ ኤልሳ አብሯቸው ስለነበረ የወደቀበትን ቦታ አሳየኝ አለው። እዚህ ውስጥ ነው የወደቀው አለው። ኤልሳ ደረቅ እንጨት ቀርፍቶ ያንን አመሳቅሎ የመስቀል ቅርጽ ሰርቶ ባህር ላይ ወረወረው። የሚገርማችሁ ነገር መንሳፈፍ የሚችለው ያ ቅርፊት ሰጥሞ መስጠም የሚገባውን ብረት መዞ አውጥቶታል። እግዚአብሔር በተመሳቀለ ቅርፊት ድንቅ ስራ ከሰራ እንዴ በቅዱሳት ስዕላት ላይ እንዴት ድንቅ ስራ አይሰራም እያልኳችሁ ነው። ለምን መሰላችሁ? ቅዱሳት ስዕላት የተሳሉት እኮ በጻድቁ ወይም በሰማዕቱ አርአያና አምሳል ነው። ለንጽጽር እንዲሆናችሁ ነው ይህንን የምነግራችሁ ኦርቶዶክሳውያን። በነገራችን ላይ አሁን የነገርኳችሁ ነገር መጽሐፍ ቅዱስ ላይ ያሉ ሐሳቦች ናቸው አይደል? በሙሉ ድርሳናት ላይ ገድላት ላይ ቢሆኑ ኑሮ መናፍቃኑ ይስቁብን ነበረ፣ ይሳለቁብን ነበረ። ደግነቱ ግን እያንዳንዱን ጥቅስ የነገርኳችሁ ከመጽሐፍ ቅዱስ ነው ወገኖቼ። በነገራችን ላይ መናፍቃን መጽሐፍ ቅዱስ ላይ ያለውንም ሐሳብ ሙሉ በሙሉ እንደማይቀበሉት ታውቃላችሁ። ለነሱ የሚመቻቸውን ነው እንደ ብፌ እየመረጡ የሚያነሱት። ይህንን ማወቅ መቻል አለባችሁ። መናፍቃን የማይቀበሏቸው ነገር ግን በመጽሐፍ ቅዱስ የተጻፉ 1-3 ማሳያዎች ልንገራችሁ፣ እንዲያው ለጠቅላላ እውቀት እንዲረዳችሁ ፈልጌ ነው። ኦሪት ዘፍጥረት ምዕራፍ 48 ቁጥር 14 ላይ ምን ይላል? አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እግዚአብሔር፣ ከታናሽነቴ ጀምሮ የመገበ እግዚአብሔር፣ ከክፉ ነገር ያዳነ መልአክ እነዚህን ብላቴኖች ባርክ ይላል። ወገኖቼ መናፍቃን ሚካኤል ይባርክ፣ ገብርኤል ይባርክ ሲሉ ሰምታችሁ ታውቃላችሁ? ይህንን አይቀበሉትም፣ እንደ ኑፋቄ ነው የሚቆጥሩት። ነገር ግን መጽሐፍ ቅዱስ ላይ የተጻፈ ቃል ነው። የእኛ አባቶች ግን ሚካኤል ይባርክ፣ ገብርኤል ይባርክ ሲሉ ትክክል ናቸው ማለት ነው። ሁለተኛ መጽሐፍ ቅዱስ ላይ የተጻፈ ነገር ግን መናፍቃን የማይቀበሉት እንደ ኑፋቄ የሚቆጥሩት ሚካኤል ይጠብቅ ገብርኤል ይጠብቅ ማለትን እንደ ኑፋቄ ነው የሚቆጥሩት። ይህ ግን ተጽፏል በመዝሙር 90 ቁጥር 11 ላይ መላእክት ከክፉ ነገር ይጠብቁ ዘንድ መላእክትን ስላንተ ያዘዛቸዋል ይላል። ስለዚህ ሚካኤል ይጠብቅ ገብርኤል ይጠብቅ ሲሉ አባቶቻችን ልክ ናቸው ማለት ነው። ሶስተኛ መጽሐፍ ቅዱስ ላይ የተጻፈ መናፍቃን የማይቀበሉት ሚካኤል ከክፉ ነገር ያድን፣ ገብርኤል ከክፉ ነገር ያድን፣ ይህንን አይፈልጉም። ጌታ ከክፉ ነገር ያድን ሊሉ ይችላሉ። ጌታ ይጠብቅህ ይላሉ። ጌታ ይባርክህ፣ ጌታ ይባርክሽ ይላሉ። ግን ሚካኤል ያድንህ፣ ገብርኤል ከክፉ ነገር ያድንህ ግን አይሉም። ነገር ግን ተጽፏል። ቅድም በጠቀስኩላችሁ ኦሪት ዘፍጥረት ምዕራፍ 48 ቁጥር 14 ላይ ከክፉ ነገር ሁሉ ያዳነኝ መልአክ አለ ሚካኤል ገብርኤል እንደሚያድን ተጽፏል። ይህንን ያልኩት ነገረ መላእክትን ለማስተማር አይደለም። እየተነጋገርን ያለው ስለ ስዕል ነው። ነገር ግን በመጽሐፍ ቅዱስ ውስጥ ያለውን ሐሳብ ሙሉ በሙሉ አይቀበሉም። ድርሳናት ላይ ገላት ላይ ስንጠቅስ ይስቁብናል። መጽሐፍ ቅዱስ ላይ ደግሞ ስንጠቅስ ከመጽሐፍ ቅዱስም ለእነሱ የሚመቻቸውን ብቻ ነው የሚጠቅሱ እያልኳችሁ ነው። ለካስ ስምን መልአክ ያወጣዋል ይባላል። መናፍቅ ማለት እኮ ግማሽ ማለት ነው። እንዲሁ ያለ ምክንያት እኮ አይደለም ይህ ስም የወጣው። እናንተ መናፍቅ ማለት ግማሽ ማለት ነው። ግማሹን አምናለሁ የሚል ግማሹን ደግሞ አላምንም የሚል ማለት ነው። ከሃዲ ነው እንዳትሉት የመጽሐፍ ቅዱስን ከመጽሐፍ ቅዱስ ይጠቅሳል። አማኝ ነው እንዳትሉት ደግሞ የመጽሐፍ ቅዱስን ሙሉ ሐሳብ አይቀበልም። ግማሽ እውነት፣ ግማሽ ውሸት፣ ግማሽ ክደት፣ ግማሽ እምነት የያዘ ማለት ነው። መናፍቅ ማለት ግማሽ ጥሎ ግማሽ አንጠልጥሎ፣ ግማሽ ልጩ ግማሽ ጎፈሬ ማለት ነው። አያችሁ፣ መናፍቅ ማለት ገደል አፋፍ ላይ የቆመ ነው። ወይ ወደ ገደሉ አልገባ ወይ ሜዳ ላይ አልቆመም። ይህ በጣም እጅግ ያሳዝናል። ስለዚህ እግዚአብሔር በቅዱሳት ስዕላት ላይ ታምሩን ይገልጣል፣ ድንቅ ስራውን ያሳያል እያልኳችሁ ነው። ከመጽሐፍ ቅዱስ ወጣ እንበልና አንድ ታሪክ ልንገራችሁና ትምህርቴን ልጨርስ። እግዚአብሔር በቅዱሳት ስዕላት ላይ ታምሩን እንደሚሰራ ማለት ነው። ይህንን ምለው ለኦርቶዶክሳውያን ነው። መናፍቃኑ ተረት ተረት ሊሉት ይችላሉ። ይህንን ተረት ተረት ቢሉ እንኳን እንደነሱ አካሄድ መጽሐፍ ቅዱስ ላይ ያለውን ሐሳብ መቼ ሙሉ በሙሉ ተቀበሉና
ይህንን ተረት ለማለት የሚችሉበት ድፍረትም ሞራልም የላቸውም። ነሐሴ 14 ቀን የሚውለው ወይም የሚታሰበው ስንክሳር ላይ የተጻፈ ታሪክ ነው የምነግራችሁ። ልክ ከዚህ ከሰሞኑ ጋራ ስለሚመሳሰል ነው። እና ፈለስኪኖስ የተባለ አንድ አይሁዳዊ ነበረ። የክርስትናን እምነት የማይቀበል በአይሁድ እምነት የሚመራ የአይሁድን እምነት የሚያምን ነው። በከተማው ደግሞ 2 ክርስቲያኖች አሉ፣ ድሆች ናቸው። እና ከዕለታት አንድ ቀን አንዱ ጓደኛውን ምን ይለዋል? ይህ ፈለስኪኖስ የተባለው በጣም ባለጸጋ ነው፣ ነገር ግን ክርስትናን አልተቀበለም፣ ክርስቶስንም አያምንም። እኛ ክርስትናን ተቀብለናል፣ ክርስቶስን ደግሞ እናምናለን። ለምንድን ነው ድሆች የሆነው ይለዋል። አያችሁ፣ አንዳንዶቻችን ክርስትናችን በብልጽግና ነው የምንለካው፣ በቁስ ነው የምንለካው። በቁስ የሚለካ ክርስትና የለንም ኦርቶዶክሳውያን። እንዴ እኛው መንፈሳውያን የምንሆነው ሃይማኖተኞች የሆነው ክርስቲያኖች የሆነው ሀብታም ለመሆን አይደለም፣ የሥጋ ጎደሏችን ለመሙላት አይደለም፣ የሥጋ ቋጠሯችን እንዲፈታ አይደለም፣ ለመጽደቅ ነው፣ መንግስቱን ለመውረስ ነው። ይህንን ማመን መቻል አለብን ኦርቶዶክሳውያን። እናንተስ አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ነገር ይጨመርላችኋል ተብሎ ነው የተጻፈ። ዋናው መንግስቱንና ጽድቁን መፈለግ ነው፣ ሌላው ተጨማሪ ነው። ደሞዙ መንግስቱንና ጽድቁን መፈለግ ነው፣ ሌላው ነገር ቦነስ ነው። ዋናው የዘላለም ሕይወት ማግኘት ነው፣ ሌላው ነገር ትርፍ ነው። ራቱ መንግስቱንና ጽድቁን መፈለግ ነው፣ ሌላው ነገር ዳረጎት ነው። በቁስ የሚለካ ክርስ ሐዘንና ደስታ ማጣትና ማግኘት የሚያፈራርቀው አምልኮት ሊኖረን አይገባም ወገኖች። እግዚአብሔርን የምናመልከው ስላለን አይደለም፣ ስላገኘን አይደለም፣ የምንክደውም ስላጣን አይደለም። ቢሞላም ቢጎልም ደስ ቢለንም ቢከፋንም ብናጣም ብናገኝም እናመልከዋለን። ዓላማችን ይህ ስላልሆነ ማለት ነው። ሌላው ነገር እንዳልኳችሁ ትርፍ ስለሆነ በዘይትና በስንዴ ክብራቸውን የሸጡ ሰዎች የሉ፣ ሃይማኖታቸውን የቀየሩ ሰዎች የሉ፣ ከመቅደስ ወጥተው አዳራሽ የገቡ ሰዎች የሉ። መለኪያቸው ቁስ ስለሆነ ማለት እኮ ነው። አያችሁ፣ መለኪያ አልተፈወስኩም ጤና አላገኘውም ብለው እኮ ጠንቋይ ጋር የሚሄዱ ሰዎች አሉ፣ መናፍቃን ጋር የሚሄዱ ሰዎች አሉ። በፈውስ የሚለካ ክርስትና የለንም፣ በእንጀራ የሚለካ ክርስትና የለንም። ይህንን ማመን መቻል አለብን ኦርቶዶክሳውያን፣ በደንብ መረዳት አለብን። በዚህ አትለኩት ክርስትናችሁ። እና ይህ ፈለስኪኖስ የተባለው ማን ነው? ይህ ክርስቲያን እኛ ድሆች ነን፣ እሱ ግን እግዚአብሔርን አያምንም፣ ክርስቶስንም የካደ ነው፣ ነገር ግን ሀብታም ነው ሲለው በጣም የሰጠው ምላሽ ጓደኛው ይገርማል። ለምን ክርስትናን በዚህ ዓለም ገንዘብ ትለካዋለህ? የዚህ ዓለም ገንዘብ የሚጠቅም ቢሆን ኑሮ እግዚአብሔር ላመንዝሮች፣ ለካህዲዎች፣ ለአረማውያን መቼ ይሰጣቸው ነበረም? ይህ መለኪያ አይደለም ብሎ ሊመክረው ፈለገ። ግን ምክሩን አልሰማም። ወደ ፈለስኪኖስ ሂዶ እባክህን በድርጅት ውስጥ ቅጠረኝ ሲለው በእኔ ድርጅት ውስጥ ተቀጥሮ ለመስራት የኔን ሃይማኖት መከተል ያስፈልጋል፣ ቤተሰቦች የተቀበሉትን እምነት መቀበል አለብህ ሲለው ሳያቅማማ ያንተን እምነት እከተላለሁ፣ ክርስቶስን እክዳለሁ አለው። ከሆነ መልካም፣ ግን ጥቂት ቀን ታገሰኝ ብሎ ሂዶ አይሁዳዊ መምህሩን ፈለስኪኖስ አናገረው። ምን ይሻላል? አንድ ክርስቲያን ክርስቶስን እክዳለሁ እያለ ነው እና ምን ይሻላል ሲለው ምን ችግር አለ? ግዝረት ፈጽምለትና የኦሪትን ስርዓት ከዛ በኋላ ወደ ምኩራቡ አምጣው፣ ማድረግ የሚገባንን እናደርጋለን አለው። ሄዶ ነገረው። ግዝረት ተፈጸመለት፣ ወደ ምኩራብ ገባ። ከዛ በኋላ አይሁድ ኢየሱስ ክርስቶስን በዕለተ ዓርብ በቀራንዮ በመስቀል እንደሰቀሉት መስቀል አዘጋጅተው በዚያ ላይ ስነ ስቅለቱን አድርገው በዚህ ስነ ስቅለት ላይ ምራቅ እንትፋበት አሉት። ልክ ሰሞኑን በድንግል ማርያም ስዕል ላይ ምራቅ እንደተፋችበት ማለት ነው። አያችሁ፣ አትደንግጡ ኦርቶዶክሳውያን። ምንም ያልተጻፈ ነገር የለም። ትናንት የነበረው ነው ዛሬ ያለው። አይግረማችሁ። እና በክርስቶስ ስነ ስቅለት ላይ ምራቅ ተፋበት። ይሄ ብቻ አይደለም፣ ልክ አይሁድ ምራቅ እንደተፉበት ማለት ነው። ይሄ ብቻ አይደለም። ስዕሉን ክርስቶስ ሆይ ወጋሁህ ወጋሁህ እያልክ 3 ጊዜ ውጋው አሉት። ወጋሁ ወጋሁ እያለ የክርስቶስን ስነ ስቅለት
በጦር ወጋው። ልክ ለንጊኖስ ጌታ ከሞተ በኋላ በጦር ሲወጋው ትኩስ ደምና ውሃ ወጥቷል። ደሙ ለጥምቀታችን ውሃው ደግሞ ደሙ ለመጠጣችን ውሃው ለጥምቀታችን ሆኗል። መቼም ሰው ከሞተ በኋላ ደም አይወጣውም። ነገር ግን ክርስቶስ ሕያው ስለሆነ መለኮትን የተዋሃደ ሥጋ ስለነበረ ደም ወጣው ማለት ነው። እና ልክ ከስዕሉም ላይ እንዲህ አይነት ታምር ተደረገ። ደምና ውሃ ከስዕሉ ወጣ። እግዚአብሔር በቅዱሳት ስዕላት ላይ ታምር ያደርጋል ያልኳችሁ ለዚህ ነው። ያ ከሃዲ እንደ እንጨት እንደ ድንጋይ ደርቆ ሞተ። ፈለስኪኖስም ይህንን ታምር አይቶ ደነገጠ፣ ክርስትናን ተቀበለ። አያችሁ፣ በዛ ሰው ላይ እግዚአብሔር የማት እጁን ዘረጋ። ይህ ሰው ደግሞ ወደ ክርስትና እንዲመጣ ምክንያት ሆነው፣ በስዕሉ ምክንያት ክርስትናን ተቀበለ። አያችሁ፣ እግዚአብሔር ድንቅ ስራን ይሰራል፣ ድንቅ ታምርን ያደርጋል ያልኳችሁ ለዚህ ነው። ይህ ሰውዬ ደርቆ ሞተ። ስዕሉ እግዚአብሔር በስዕሉ አማካይነት ድንቅ ስራ ሰራ ብያቸዋለሁ። ዛሬ ይቺ ሴት የድንግል ማርያምን ስዕል ስትቀድ እጇን ሽባ ማድረግ እመቤታችን የሚሳናት ይመስላችኋል? አንደበቷን ዲዳ ማድረግ እግዚአብሔር ማድረግ የማይችል ይመስላችኋል? እግዚአብሔር ይችላል። ግን የምህረት ዘመን ስለሆነ ዓመተ ምህረት ስለሆነ ትዕግስት የባህሪ ገንዘቡ ስለሆነ ነው። ኦርቶዶክሳውያን አንድ ነገር ልንገራችሁ። ኃጢአት ሰርተን እግዚአብሔር ዝም ካለን ስለ 4 ነገር ነው። እደግመዋለሁ። ኃጢአት ሰርተን እግዚአብሔር ዝም ካለን ስለ 4 ነገር ነው። አንደኛ ከባት ያበሳ፣ በደልን የሚደብቅ ነውርን የሚሸፍን አባት ስለሆነ ነው እግዚአብሔር። ክርስቶስ ልብሳችን ነው። ልብስ ነውራችን እንደሚሸፍን ነውራችን የምንሸፍንበት እውነተኛው ልብሳችን ክርስቶስ ነው። ለዚህ ነው ሐዋርያው ልበስዎ ለክርስቶስ ወይታሃልዩ ፍትወተ ሥጋክሙ፣ ክርስቶስን ልበሱት የሥጋን ምኞት ከቶ አታስቡ ይላል። ሁለተኛው ኃጢአት ሰርተን እግዚአብሔር ዝም የሚለን መዓቱ የራቀ ምሕረቱ የበዛ ሩቀ መዓት ወብዙሃ ምሕረት፣ መዓቱ የራቀ ምሕረቱ የበዛ አምላክ ስለሆነ ነው። የማይጠብ ትዕግስት፣ የማያልቅ ፍቅር፣ የማይወሰን ቸርነት ያለው እሱ ብቻ ነው። ሶስተኛው ኃጢአት ሰርተን እግዚአብሔር ዝም የሚለን ለንስሐ ጊዜ እየሰጠን ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ማንም እንዳይጠፋ ወርዶ ስለ እናንተ ይታገሳል ይላል። አያችሁ፣ ኃጢአት ለመስራት ብዙ ኪሎ ሜትር አቋርጠን ስንጓዝ እንቅፋት ሳይመታን ሾህ ሳይወጋን በሰላም አድርሶ የሚመልሰን፣ ኃጢአት ሰርተን ብዙ ኪሎ ሜትር አቋርጠን ስንጓዝ እንቅፋት ሳይመታን ሾህ ሳይወጋን በሰላም አድርሶ የሚመልሰን ለመዳን ቀን ስላሰበን ነው። ለንስሐ ስለፈለገን ነው። እንዳንጠፋ ስለሚወድ ነው እንጂ የእኛ ኃጢአት ተመችቶት አይደለም። አራተኛው ኃጢአት ሰርተን እግዚአብሔር ዝም የሚለን ለምን እንደሆነ ታውቃላችሁ? ኃጢአታችን እስኪንጨርስ ነው። እጸንሆ ለአሞሬውን እስከ ይትፌጸም ኃጢአቱ፣ አሞሬውንን ኃጢአቱን እስኪጨርስ እታገሰዋለሁ። ዘፍጥረት 15 ቁጥር 15 ላይ የተመዘገበ ኃይለ ቃል ነው። አንዳንዶቻችን የዋህነን እግዚአብሔር እንዲው ለምን ፍርድ አልሰጠም? እመቤታችን እንደዚህ በስሏ ላይ ምራቅ ስተፋ ስሏን ስትቀድ ኃይሏን ለምን አልገለጠችም የሚሉ የዋሃን ሰዎች አሉ። እግዚአብሔርን በእኛ ፕሮግራም መለካት የለብንም። ኦርቶዶክሳውያን እንደኛ እግዚአብሔር ቱግ እንዲል እንዲበሳጭ ለምን እንፈልጋለን? ጊዜ ገቢር ለእግዚአብሔር። እግዚአብሔር የራሱ የሆነ ጊዜ አለው፣ የራሱ የሆነ ፕሮግራም አለው። በእኛ ፕሮግራም መለካት የለብን። እንዲህ የምንል ሰዎች ማንን ታስታውሱኛላችሁ መሰላችሁ? ዲዮቅልጥያኖስ እንዴት አይነት ጠንካራ ክርስቲያን ነበረ መሰላችሁ በዘመኑ። ነገር ግን እግዚአብሔር ፍርድ አልሰጠም በሚል ችኮላ ነው፣ ቶሎ ፍርድ አልሰጠም በሚል ችኮላ ነው ሃይማኖቱን የቀየረ። በጦርነት ማርኮ ያመጣውን አንድ ልጅ አባ ጋዲዮ ስለሚባል አባት አስተምርልኝ፣ አደራህን አጽንተ ጠብቅ፣ የክርስትና ሃይማኖቱን እንዲያውቅ አድርግልኝ ብሎ ሰጠው። ቤተሰቦቹ ከአባ ጋዲዮስ ዘንድ ልጁ እንዳላውቀው ወርቅ ለዛ መነኩሴ ሰጠው። ልጁን ይዘውት ሄዱ። ያው በገንዘብ ተታለለ፣ ተሸነፈ፣ ፍቅረ ነዋይ ያሸነፈው ማለት ነው። ከዛ ዲዮቅልጥያኖስ ለሁለተኛ ጊዜ ጦርነት ገጠመ። ይህ ልጅ ጦር ግንባር ላይ ያገኘው፣ ደነገጠ። ከአባ ጋዲዮስ እጅ ይህ ልጅ እንዴት ወጣ? ምንድነው ነገሩ ብሎ ድጋሜ ማርኮ ልጁን ደብቆ አባቴ ያንን ልጅ ይምከሩልኝ ያስተምሩልኝ ብዬ አደራ ሰጥቼዎት ነበርና ልጁ የታለ ሲላቸው ልጁማ ሞተ አሉት። ሙቷል? አዎ ልጁ ሙቷል። እስቲ መቃብሩን ያሳዩ ሲላቸው የሞተ ሰው የአዲስ መቃብር
የሞተ አዲስ መቃብር አሳዩት። በስጋው ደሙ ቀድሰ ትምላለህ አምልሃለሁ አለው። እሺ ብሎ ያ መነኩሴ ቅዳሴ ገባ። ከዛ አባ ዲዮቅልጥያኖስም ሊያስቀድስ ገባ። መጨረሻ ላይ በስጋው ደሙ ትምላለህ ልጁ ሙቷል ብለህ አለው። አዎ እምላለሁ ብሎ በስጋው ደሙ በሐሰት ማለት። በዚህን ጊዜ ዲዮቅልጥያኖስ በሐሰት ስለማለ ስጋው ደሙን በሐሰት ስለተቀበለ ከሰማይ እሳት ወርዶ ያቃጥለዋል ብሎ ጠብቆ ነበረ። እግዚአብሔር ትዕግስት የባህሪ ገንዘቡ ስለሆነ ታገሰ። በዚህን ጊዜ አያችሁ አሁን ታገሰ። እግዚአብሔር ሲታገስ ዲዮቅልጥያኖስ የእግዚአብሔርን ጊዜ በትዕግስት መጠበቅ አልቻለም። የብዙዎቻችን ችግር ይህ ነው፣ የእግዚአብሔርን ጊዜ በትዕግስት መጠበቅ አለመቻል። እግዚአብሔርን በራሳችን ሰዓትና ዕቅድ መምራት እንፈልጋለን። በፈለግነው ቀን የምንፈልገው ነገር ካልሆነልን ደጅህን አልረግጥም በበረሃ አላልፍም ብለን ከቤቱ እንጠፋለን። ጊዜው ደርሶ የምንፈልገውን ነገር እግዚአብሔር ይዞልን ሲመጣ እኛ ቦታ ለቀን እንጠብቀዋለን። ክርስቲያን የእግዚአብሔርን ጊዜ በትዕግስት መጠበቅ መቻል አለበት እና ዲዮቅልጥያኖስ ፍርድ እግዚአብሔር ቶሎ አልሰጠም በሚል ሃይማኖቱን ቀየረ። አብያተ ክርስቲያናት ተዘጉ፣ የጣዖት ቤቶች ተከፈቱ። ያ ዘመን ዘመነ ሰማዕታት ሆነ። በርካታ ክርስቲያኖች ያለቁበት ዘመን ነው። ለምን? የእግዚአብሔርን ጊዜ በትዕግስት መጠበቅ አቅቶት። በተልካሻ ምክንያት ብዙ ክርስቲያኖችን አሳረደ። ብዙ አብያተ ክርስቲያናት ተቃጠሉ። የክርስቲያኖች ደም እንደ ጎርፍ ፈሰሰ። አያችሁ እና አንዳንዶቻችሁም ሰሞኑን እግዚአብሔር እንዲው ለምን ታምሩን አላሳየም፣ ለምን እንዲው እጁን ሽባ አላደረገም የሚሉ ሰዎችን አይቻለሁ። ይሄ ነውር ነው። እግዚአብሔር የፍርድም አምላክ ነው፣ የፍቅርም አምላክ ነው። የምህረት አምላክ ነው፣ የመዓትም አምላክ ነው። የትዕግስት አምላክ ነው። እንደገናም ደግሞ ቁጣውን መግለጥ የሚችል አምላክ ነው። በጥቃ ምህረቱ አለው መዓቱ፣ በምህረቱ አጠገብ ቁጣው አለ። እግዚአብሔር እሱ በወደደውና በፈለገው ጊዜ ማድረግ የሚገባውን ነገር ያደርጋል። እግዚአብሔርን ግን በእኛ ፕሮግራም ለክተን በዚህ ቀን ለምን ፍርድ አልሰጥም ብለን የምናስብ ከሆነ ክርስትናው አልገባንም እያልኳችሁ ነው። እንግዲህ ሁለት ኪሩቤል ከተቀጠቀጠ ወርቅ ስራ፣ አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በአንድ ወገን አድርገ ስራው በሚል ኃይለ ቃል ተነስተን ለሙሴ ስዕል እንዲስል ያዘዘ ስዕል እንዲቀርጽ ያዘዘ እግዚአብሔር መሆኑን ተነጋግረናል። እንዲሁም በቅዱሳት ስዕላት ላይ ታምሩን እንደሚገልጥ ድንቅ ስራውን እንደሚያሳይ ተማምረናል። የመከረን ያስተማረን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።